እድሜያችሁ ሲገፋ የሚጦራችሁ ልጅ ያስፈልጋችኋል። ስለዚህ በጊዜ እወቁበት። እኔ እንግዲህ አሁን እግዚአብሔር ይመስገን የወለዳችሁ ይታዘዝላችሁ፣ የወለዳችሁ ለቁም ነገር ያብቃላችሁ። እንደዚህ ወልደኛ ልጅ ይስጣችሁ። ማለት እንደዚህ ሲባል ቀልድ የሚመስሉ ሰው አለ፣ ብዙ ነገሮች አሉና እግዚአብሔር ይመስገን አልበሳት ነበረ አቃተኝ አለችና እዚህ ጋር ትኝታለች። እዛ ጋር ቡናው እንዲፈጭ አስቀምጧለች። ስለዚህ አብረን ቡናውን እናፈላለን ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ እግዚአብሔር የተመሰገነ። ዛሬ እንግዲህ የእመቤታችን ቀን ነው። እጅግ በጣም ደስ ብሎኛል። እኔ ብዙ ነገር ያደረገችልኝ ከብዙ መከራ ያወጣሁበት ነውና እንትን ስታሳዝን ማለት መጀመሪያ አፈላለሁ ላይ የነበረብና ማለት ነው። እኔ ትንሽ አማርቆይ ነበርና አሁን ማርቆይ ስላችሁ የሆነ እንደዚህ ተንቀሳቀሱ በጣም የወገብ ማንቀጥቀጥ የራስ ምታት ምናምን ለምን በደንብ ሰውነቴ ስላልጠነከረ ማለት ነው። ከዛ ስለዚህ አፈላለሁ ላይ ተቀበለች፣ ቡናውን እንደቆረኝ ተቀበለች ማለት ነው። ስለዚህ አሁን የሚጠይን እያጠባዋት ነበር። አጥቼ ስጨርስ ትተኝታለች እና ቡናውን ለረጅ እንዴት እናነተኛ ስታሳዝን እውነቴን ነው የሚላችሁ። በቃ ይሄን እንደዚህ ነው የምንደክሙ ማለት ነው። እድሜያችን እየገፋ ሲመጣ እንደዚህ ነው እየደከምን የምንመጣውና በጊዜ ካልተሯሯጥን በጊዜ እንትን ካላል እንደዚህ ነው የምንሆነው። እና በጊዜ ለምንድን ነው የተማርኩት? በዚህ ጊዜ እንደዚህ በጊዜ አግብታችሁ ወልዳችሁ እድሜያችሁ ሲገፋ የሚጦራችሁ ልጅ ያስፈልጋችኋል። ስለዚህ በጊዜ እወቁበት። እኔ እንግዲህ አሁን እግዚአብሔር ይመስገን እሷ በጊዜ ስለወለደች ልጅ ስለሆንኩ አሁን አፈላለሁኝ ተነስቼ። ባይኖራት ኖሮ ግን እንደዚህ እኔ ጋርም አታርፍም። ለምሳሌ ሳትወልድ ብቀር ኖሮ ደግሞ እንደዚህ ሲያረጁ እንትን ምጥ ነው የሚበላቸው። ለመሰላችሁ ሁሌ ሰው ይሰለቻል፣ ሰው ይደክማል እና እኛ እንትን ካላልን እጅግ በጣም ከባድ ነው ለራሳችሁ። ለምንድን ነው ይሄን ነገር እምላችሁ? ብዙ ልጆች እንትን እያላችሁ እያገባችሁ እየሄዳችሁ ማግባታችሁን እንጂ መውለዳችሁን የምትረሱ ልጆች ስላላችሁ እወቁበት፣ ንቁ። ስትወርቁ የሚያነሳችሁ የለም። ውሃ እንኳን የሚያጠጣችሁ ልጃችሁ እንጂ ሌላ ሰው ይሰለቻችኋል ልላችሁ ፈልጌ ነው። ማዘር ላሳያችሁ። ሳራ አጭዳ መታ ምናምን ድክም ብሏት እና ድክም ብሏት ይዋት እንዴት እንደተኛ ስታሳዝን ይዋት። እዚህ ጋር እንዳቀራረብ ውሃው እየፈላ ነው ይዋት። እኔ አፈላለሁ ልጅ ተኛ እንጂ ምናምን ብላይ ይዋት። ባባ እንግዲህ ቤቱን በየ10 ጊዜ ነው የምታረገው። ቤቱን እያዝረከረከው ምን እያለ ይቄጠማ አምጥታ ምን ብላ እና ጋቢና አልብሳት ደክሟት እንግዲህ ይኸውልኝ ድክም ብሏት ጋቢ አለበስኩት። ቡና ልታጠጭኝ አልነበር እንዴ? ተኩተች ምን ነው ይደክመኛል አለች እና ስለዚህ እኛ እናፍላላታ። ቤተሰብ እንግዲህ ቤቷን ቄጠማውን ግዝግዝ አድርገን እና ቤቱንም እየወለወልኩ ነበረ አቃተኝ አለችና እዚህ ጋር ትኝታለች። እዛ ጋር ቡናው እንዲፈጭ አስቀምጧለች። ስለዚህ አብረን ቡናውን እናፈላለን ማለት ነው። እና ቤተሰብ እንቀመጣለን። ምን እናርክታል? እንደዚህ ደስ ይበላት እንጂ እንዴ አሮቅ አድርጌ ነሰንሳለን። አይ ማዘራ በቃ ደከመች ማለት ነው። ደክመሻል ለየለሽ አላረጀው ትላለች። ደግሞ አረጀተሻል ካልኳት አላረጀው ያረጃችሁ እናንተ ናችሁ እንጂ እኔ መቼ አረጀሁ ትላለች ማለት ነው። እኔ አላረጀው ትላለች። መቼም ቤት ውስጥ ስትሆኑ እንደዚህ ነው እንግዲህ። አራስን ስትሆኑ ደግሞ ቢጃማ ብቻ ነው እንደዚህ እንግዲህ
እኔ በነገራችን ላይ እንደዚህ እንትን አይመቸኝም ስለብሽ ምናምን። እሷ ግን ቡና ሲፈላ ነጠላ ካልተለበሰ ደስ አይላትም። እና ዛሬ እመቤታችን ናት፣ እንኳን አደረሳችሁ። እንደ አቂሟ ደግሞ እኮ ቄጠማ ምናምን ሄዳ ከጎረቤት አጭዳ ምናምን መታ ነው። ተመስገን። ከክፉ ነገር ሁሉ ይጠብቃችሁ፣ ያሰባችሁት ሁሉ ይሳካላችሁ፣ የወለዳችሁ ይታዘዝላችሁ፣ የወለዳችሁ ለቁም ነገር ያብቃላችሁ። እንደዚህ ወልደን አብረን ብዙ ነገር የምናይ እንደዚህ ሲወራ ቀላል ይመስላል ቤተሰብ እና እግዚአብሔር የምትደሰቱበት የተባረከ ልጅ ጤነኛ ልጅ ይስጣችሁ። እውነት እንደዚህ ሲባል ቀልድ የሚመስሉ ሰው አለ፣ ብዙ ነገሮች አሉና እግዚአብሔር ይመስገን። እናንተም እንደዚህ በሰው ሀገር ላይ የምትንከራተቱ ብዙ ነገሮች አልሳካ ያላችሁ እግዚአብሔር ያሳካላችሁ፣ መሬት ታሳካላችሁ። ለመውለድ አስባችሁ እየጠበቃችሁ ያልተሳካላችሁ እግዚአብሔር የዘገየበት ምክንያት አለው። እናንተ ተረጋጉ። እግዚአብሔር ልጅ ይስጣችሁ፣ በልጅ ይባርካችሁ እና ለማንኛውም አብረን ቁጭ ብለን የምንል ይሆናል። እስቲ እዚህ ጋር ቁጭ እንላለን ማለት ነው ይሻላል። እናቴ መብራት ጠፋ፣ ቤተሰብ መብራት ጠፋ እንትላላችሁ። ስለዚህ የተቆላው ቀርቶ ዱቄት አለ፣ ዱቄቱን እንጠቀማለሁ እና በነገራችን ላይ በጨው ማዘር ጨውና ሱካር ቀላቅላ ነው የምጠጣው። እንደዛ ካልሆነ አረካኝም ትላለች። እንደዚህ ነው የምጠጣው። እንዲህ ተደርጎ ነው እና እግዚአብሔር አምላክ እንዳልኳችሁ የሚታዘዝ ልጅ ይስጣችሁ። ልጄ እየጠፋ አስቸገረኝ እኮ በጣም አስቸጋሪ ልጅ ሆነ። አስቸጋሪ ስላችሁ ሌላ ነገር ሳይሆን ልጅ ነው፣ መጫወት ይፈልጋል፣ መሯሯጥ ይፈልጋል። ብዬ ልንገራችሁ እሱን አስር እየወጣው የማየው ነገር ትልቅ እየራከቡታችሁ ለነገራችሁ እነዚህ ቅልጥፍጥፍ ለማለት እንደዚህ እንትን መተለ እና በጊዜ ውለዱ እበዱ አመላችሁ ለመናገር ማለት ነው። ቀላል የሚመስላችሁ ሰዎች አላችሁ። እና ተጠርታችኋል። ሸንም ቤተሰቦች እንትን ነው የሚባለው፣ ይበጠበጣል። ብዙ የለኝም። ቆስቲ እንዳይቀጥረም ምን አለ መብራት በመጣ አይ ሀገራችን ማን ያነሳኝ ስቃለኝ
ቃለኛ እናነሳይ ቀዝቃዛ ውሃ ላይ ነው የሚደረገው ይላሉ። እንደዛ ነው አሪፍ አሉ። ማላችሁ በዚህ እና ይሄን ይመስላል የዛሬ ውሎዬ። እና ቤተሰቦቼ ይፍላና ልቤ ቀጥ ብላለች። በነገራችን ላይ እውነቴን ነው የምላችሁ ልቤ ቀጥ ብላለች። ልጁ በቃ 10 ልባችሁ ጸጉሮ ቤት ነው ያለው። ከዛ እዚህ ግቢ ውስጥ ችግር የለውም፣ ግን ከግቢ ውጪ ሲወጣ ነው በቃ በጣም ከባዱ ነገር። በጣም እያስቸገረኝ ያለው በቃ መቦረቅ እፈልጋል። ግቢ ውስጥ ሌላ ልጅ ስለሌለ ሌላ ህፃን ልጅ የለም እና የሆነ ከልጆች ጋር እንኳን ማቆያ ላስገባ ብትሉ ማለት ነው በቃ አንዳንድ ጊዜ ስታስቡ በጣም በቃ የምታዩት ነገሮች ሁሉ ይዘገንናሉ። እውነት እኔ ማቆያ አይቼ ፖሊሶች ደርሰውባቸው እግራቸውን ዳይፐር ብቻ አድርገውላቸው ሌላ ራቁታቸውን አድርጓቸው እግራቸውን እጃቸውን እንዳይረብሿቸው ማለት ነው አስረው እንዲተኙ አልቅሰው በዛው ይተኛሉ። ሌላ እቃ ምናምን እንዳይረብሹ አድርገው ማለት ነው እንዳይነካኩ አድርገው እና በዚህ ሰዓት በጣም ነው በቃ ያስፈራል። እንደገና ከምናየው አንጻራችሁ ብዙ ነገሮች አሉ። እንደዚህ ከአጠገቤ እንጃ አጠገቤ ሆኖ ራሱ አላምነውም ነበር። አሁን ግን በቃ ሮጬ ላላመጣው ነገር ጭንቅ ሮጬ ላልደርስበት ነገር በቃ ከዚች ማለፍ ስለማልችል ብቻ ልጅቷ ብቻዋ ስለምትሆን በቃ ወይ ማዘር ወይ ልጅቷ ወይ ጎረቤት ነው ሮጦ ፈልጎት የሚያመጣውና በጣም የሚያሰጋው በጣም የሚከብደው። እና ውድ ቤተሰቦች ለማንኛውም ቡናችንን እንግዲህ እንጠጣለን። ማዘሯም ትነሳለች። እግዚአብሔር የሚጦረኝ ልጅ ያድርግልኝ። መርቁልኝ፣ ጸልዩልኝ። ደህና ሁኑ። ወዳችኋለሁ። ቪዲዮ ይረዝምባችኋል።